ያለበት ትግል በነበረበት ጊዜ ምንም እንኳን ጸረ አማራ ገዢ መደብ ይበል እንጂ ተርታውን ህዝብና ገበሬውን ከጎኑ ለማሰለፍ በአጭሩ ስለ መደብ ትግል እና የመሳሰሉ የተወሳሰቡ ጽንሰ ሐሳቦች ከማስረዳት ይልቅ ወይም ማስረዳት ቀላልም ስለማይሆን ያልተማረን የገበሬ ጦር በቀላሉ ጸረ አማራ መቀስቀስ ይቀለው ስለነበር ለቅስቀሳ ለፕሮፓጋንዳ ጸረ አማራ የነበረና በንድፈ ሐሳባዊ ትንታኔው ግን ጸረ አማራ ገዢ መደብ መሆኑ የማይካድ ነውና የግራ ዘመም የብሔር ድርጅትም እንደመሆኑ መጠን በሀገራችንም ደግሞ የብሔር ቅራኔ አንዱ ቁልፍ ጉዳይ ስለሆነ እሱንም በአንድ እጁ ይዞ በሌላ እጁ ደግሞ የመደብ ትግል የሚያከናውን ስለነበር ያንን የመደብ ትግል ግን ሊገነዘብ የሚችል ንቃተ ህሊና ያለው የህብረተሰብ ክፍል ባልነበረበት ደግሞ ቀጥታ በጸረ አማራነት መቀስቀስ ሞቢላይዝ ማድረግ ቀላሉ አማራጭ ሆኖ ስለተገኘ ያን ተጠቅመውበታል። ስለዚህ ያም ደግሞ የጎንዮሽ የተዘራው እንግዲህ እንክርዳድና ስንዴ ብንለው ዞሮ ዞሮ እንክርዳዱ ደግሞ አፍርቶ ዛሬም እንደዚሁ በነፍጠኝነት ኢንተርቼንጀብል ሆኖ አማራነት እየተወሰደ እያየን ነው። ነገር ግን ነፍጠኝነትም ስርዓት እንደሆነ ሁሉ ያው ያ ጸረ አማራ ገዢ መደብ የተደረገውም ተቃውሞና ትግል ጸረ ስርዓት የሆነ እንጂ ጸረ ህዝብ ያልነበረ ነውና የኔም ባጭሩ ለማስቀመጥ ጸረ ህወሓት የሆነው ትግል ከጸረ ትግራይነት ጋር መምታታት የሌለበት መሆን እንዳለበት ለማስገንዘብ ነው። እና በዛ መሃል እንግዲህ ሰዎች ስለሆንን የስሜት መጎዳቶች ይኖራሉ። ከዛም በተነሳ ምናልባት መስመር ያለፈ ነገሮች ተከናውነው ሊሆን ይችላል የማይካድ ነው። እና እንኳን አንድ በወጣትነት እድሜው ፖለቲካ ውስጥ ገብቶ ለሀገሩ የመሰለውን ሊያበረክት ደፋ ቀና የሚል ሰው ቀርቶ በፖለቲካ ምራቃቸውን ያዋጡ የሚባሉትም የሚሰሩት ስህተት አለ። ዞሮ ዞሮ ከዛ አኳያ እየታየ እየበሰለ እየታረመ ወደ ተሻለው እውነትና ከፍታ እየሄድን የተሻለ ነገር እያደረግን ሁላችንም መሄድ ይኖርብናልና የዛሬ 40 ዓመት ወይም 40 ምናምን ዓመት ህወሓት የተቋቋመበት ቦታ ላይ እንደገና መገኘት ያለበት ድርጅት ስለማይሆን ዛሬ ያለው ቁመና ላይ አለ። ሌላውም እንደዚሁ በተፈጥሮ እድገት እያደገ ወደሚቀጥለው ምዕራፍ መሄድ ግድ ይላል ማለት ነው። አመሰግናለሁ አናንያ። እንዲሁ ያንተ ፕሮፋይል ሳገላበጥ አንድ በጣም ታሪካዊ የሆነ ፎቶ አገኘውና ቴክኒሻናችን እንዲሁ አንተንም ያሳያልና ስለዚህ ፎቶ ምንድነው አናንያ በልጅነቱ ምን ነበር ብሎ የሚጠይቅ ብዙ ሰዎች ይኖራሉ። አናንያ በህፃንነቱ አጠገቡ ያለው እንግዲህ ልጅ ማን ነው? መቼ ዓመተ ምህረት ነው ይሄ ፎቶ? ለተመልካቾቻችን እስቲ ስለዚህ ፎቶና ሁኔታው እስቲ ግለጽልን። መልካም እንግዲህ ይህ ፎቶ በ1983-84 አካባቢ ይመስለኛል የተነሳውት ፎቶ ነው። ታጋዩ ሰለሞን ይባላል። እንግዲህ እስከዛሬም ማስታውሰው በጣም ድንቅ የሆነ የሰው ልጅ ነው እና እንግዲህ ኢህአዴግ አዲስ አበባን ተቆጣጥሮ በነበረበት ሰዓት በመርካቶ ነው ተወልጄ ያደግኩትና በአራተኛ ፖሊስ ጣቢያ ከነበሩት የወቅቱ ታጋዮች መሃል አንዱ ነው። ያው ተቀራረብን፣ አወራን፣ እንዲሁ በመሳሪያ መፍታት መግጠም አሳየኝ። ትንሽ ልጅም ስለነበርኩ የ7 ዓመት ያው በዛም ተገርሞ እንዲሁ ጓዶቹ ጋር ወስደኝ ነበር ምናምን እንዲህ ያለን ቤታችንም ይበላ ይጠጣ ነበር። በጣም የዋህና ንጹህ ሰው ነው። እጅግ በጣም የሚደንቅ ቫልዩ ያለው ሰው ነው እና ከዛም በኋላ ከተወሰነ ዓመት በኋላ መጥቶ አግኝቶኝ አስታውሳለሁ። እንግዲህ በወቅቱ የነበረው ብዙ ነገር ስላልነበር ፎቶ ቤት ያው ፎቶ ለማስታወሻ ተነስተናል። የቤተሰቡን በጣም የቅርብ ወዳጅ ሆኖ ቆይቷል። ከዛ በኋላ እንግዲህ ድጋሚ ሲመጣ አንዲት ቢጫ የታጋይ ፎጣ ነገር እንደሰጠኝ እሱንም ፎቶ ለጥፌዋለሁ በዚሁ በሶሻል ሚዲያ እና ያው ከኔ እድሜ እንግዲህ በ7 ዓመቴ ጀምሮ ያው ያወቅኩት ሰው ነው። ከዛ በኋላ ግን በድጋሚ አንዴ ካገኘሁት በኋላ አልተገናኘንም። ያው ከዛ የዘለለ ምንም ግንኙነትም ቀረቤታም አልነበረም። ዞሮ ምናልባት የወደፊት የፖለቲካና የጋዜጠኝነት ጅማሬንም እንደ
እንደ ትንቢት ተናግሮ ያለፈ ክስተት ነው ብዬ አስባለሁ። ምክንያቱም እኔ እንግዲህ በዛ እድሜ ያው 7 ዓመቴና አንደኛ ክፍል ነበርኩ። ከዛን ጊዜ ጀምሮ እንግዲህ ኢህአዴግ አዲስ አበባን ተቆጣጥሮ በፖለቲካው መስክ እንግዲህ ኢትዮጵያ ላይ የተንሰራፋ ሲሄድ እኔ ደግሞ እያደግኩ ሲሄድ ያጋጠመኝ ነገር አለና ያው ትግል ቅብብሎሽም ማያቋርጥም እና ከምዕራፍ ወደ ምዕራፍ የሚሸጋገርም እንደሆነ የአንዱ ትውልድ ትግል ውጤት ሌላው ትውልድ ላይ በበጎም በመጥፎም አስተዋጽኦ የሚያደርግ መሆኑን በአጭሩ ማሳየት የሚችል ይመስለኛል። ያው ሰሞኑን እንግዲህ ሲዘዋወር ያገኘው ምናልባት ሰሞኑን ከማራምዳቸው አቋሞች የተነሳ አንዴ ወያኔ ነው አንዴ ኦነግ ነው የሚለው ፕሮፓጋንዳ የዛ አካል ሆኖ ሲዘዋወር ያየው ይመስለኛል። ያው እንዲሁ ከጌታቸው ረዳም ጋር የነበሩ ፎቶዎች ወጥተዋል። ያው ራሴ ነኝ በወቅቱ የሚያወጣሁት። ያው እንደ አዲስ መደነቅና ማስደነቅ የሚፈልግ በፖለቲካ ሐሳቡ ግን የከሸፈ ምንም የመከነ አዲስ የፖለቲካ ሐሳብ ማምጣት የማይችል አሮጌ ስብስብ ያው እንዲህ አይነት ጥራዝ ነጠቅ ነገሮችን በመወርወር አጀንዳውን ለማስቀየስ ይሞክራል እና ትልቁ ቁም ነገር ግን የኔ ግል ጉዳይ ሳይሆን የኢትዮጵያ ያለችበት ተጨባጭ ሁኔታ ነው። አይ ቲንክ ወደዛ የምንሄድ ይመስለኛል እንግዲህ ከዚህ በኋላ የኢትዮጵያ ፖለቲካ እንግዲህ አሁን ያለው አለመረጋጋት ኢትዮጵያ ውስጥ ያለው ብሔርተኝነት ስሜት ዋናው መነሻው ህወሓት ኢህአዴግ ነው። በተለይ ደግሞ ህወሓት ነው ከትግራይ ተነስቶ አዲስ አበባ የመጣው ትግል ነው የሚሉ ወገኖች አሉ። አሁን ተጠያቂ ያደረጉ ያሉት ዛሬ ድረስ ተጠያቂ ያደረጉ ያሉት ህወሓትን ነው። ህወሓት 83 መቶ የብሔር ብሔረሰብ ጉዳይ ብሎ በህገ መንግስት በአካትት ኖሮ እንዲሁ ኢትዮጵያ እያን አንድ ኢትዮጵያ ሆና ትቀጥል ነበር የሚሉ ወገኖች አሉ። እስካሁን ህወሓትን እየረገሙ ነው። ሆኖም ግን የብሔር ብሔረሰቦችና ህዝቦች ጥያቄ ብሎ ለመጀመሪያ ጊዜ በኢትዮጵያ ታሪክ ተንትኖ ለኢትዮጵያ ስፔሻሊ አዲስ አበባ ዩኒቨርሲቲ ላይ የነበሩ ተማሪዎች እና ኢትዮጵያ ውስጥ በወቅቱ የነበሩ ፖለቲከኞች ሃይላይት ያደረገ ምጡቅ አእምሮ የሚባሉ በዛው ወቅት በተለይ በፍልስፍና በፖለቲካ እውቀቱ የሚታወቀው ዋለልኝ መኮንን ነው የብሔር ብሔረሰብ ትንታኔ ለመጀመሪያ ጊዜ ለኢትዮጵያውያን ያስተዋወቀው። ይሄ ነገር በምን እንዴት ብሎ ነው 83 አዜፍ ይሄ ብሔር ብሔረሰብ ጥያቄ 83 ወይም 87 ህገ መንግስቱ ሲጸድቅ እንደተነሳ ተደርጎ አሁን ለአዲሱ ትውልድ እየተነገረ ያለው የዋለልኝ መኮንን ፍልስፍና ምን ነበር? የብሔር ብሔረሰብ ጥያቄ ብሎ ያኔ ያቀረበውና አሁን በተጨባጭ ያኔ ይሰማው የነበረው ፈተናዎች ኢትዮጵያ እንደዚህ አይነት ፈተናዎች እያጋጥሟት ነው ብሎ ተንትኖት ነበር ዋለልኝ መኮንን። ዛሬ ደግሞ ተመሳሳይ ፈተና እያጋጠማት ነው ኢትዮጵያ። ይሄ እንዴት አነጻጽረዋለህ ከድሮ እስከ ዛሬ ያለው ሁኔታ? ያ ጥሩ ጥያቄ ነው ስታሊን። እንግዲህ የብሔር ፖለቲካ ከወያኔ ኢህአዴግ መምጣት ጀምሮ የጀመረ የሚመስላቸው ብዙ የዋሃን አሉ። ያ እንግዲህ የፖለቲካ መሀይምነት የሚያጠቃቸው ሰዎች ካልሆኑ የኢትዮጵያን ፖለቲካ ቀረብ ብሎ ለተከታተለ ሰው ግን የብሔር ጥያቄ ከወያኔ ኢህአዴግ ዘመን እንዳልጀመረ የሚታወቅ ነው እና ከዛ አንጻር ያለውን ሁኔታ እንግዲህ በሚገባ መተንተን ያስፈልጋል። በአጭሩ ለመናገር የብሔረተኝነት ጥያቄ በጥንታዊቷና በረጅም ታሪክ የመጣችው ኢትዮጵያ ወይም የሀገረ መንግስቱ የስቴቱ የሀገረ መንግስት ግንባታ ሂደት ክሽፈት የወለደው ነው። እንግዲህ ብሔርተኝነት እንደ ረዘም አድርገን ስንመለከተው ምክንያቱም በኢትዮጵያ ሊገነባ የታሰበው ኢትዮጵያዊነት የተወሰኑ ወገኖችን ሃይማኖት ወይ ቋንቋ ወይም ደግሞ ቡድኖችን ብንለው ተመራጭ ነው። ብሔር ከማለት የሚልቅ የነሱን ምንድነው ወርልድ ቪው ወይም የዓለም አመለካከት ንስሮት ዓለም የምትለውን ተመርኩዞ ሊገነባ የተሞከረ ኢትዮጵያዊነት ነው። ያ ደግሞ ሌሎችን የሚገፋና የማያቅፍ እስከሆነ ድረስ በሂደት እየተሻሻለ ያንን ዳይቨርሲቲ ወይም ልዩነት እያቻቻለ የሁሉም አካታች የሆነ መሄድ ነበረበት። ያ ሳይሆን ግን ኢትዮጵያን በአንድ ወገን አምሳል እና መልክ የመቅረጽ ሙከራ ሲከሽፍ ያም ደግሞ የከሸፈበት እንግዲህ የራሱ ብዙ ትንታኔዎች ይፈልጋል። ፖለቲሳይዝ በማድረግ ብቻ ሁሉን መፍትሄና መልስ ማግኘት አንችልም። የታሪክ ባለሙያዎች በተለይ አንጋፋ የሆኑ በእድሜም በእውቀትም ብዙ ሊሉበት ይችላሉ። የኢኮኖሚ ትራንስፎርሜሽንም ፌለሪቲ ብለን ልንወስደውም እንችላለን።
በኢትዮጵያ ውስጥ በአጼዎቹ ጊዜ የኢኮኖሚያዊ ሽግግር ተካሂዶ የተሻለ የላቀ ደረጃ ላይ ኢትዮጵያ ደርሳ ቢሆን ኖሮ የብሔርተኝነት ጥያቄዎችም ላይ እነሱ የሚችሉ ነበር። ለምሳሌ በ1953 የነበረውን የመንግስቱ ነዋይና የጓደኞቹ መፈንቅለ መንግስት በኢትዮጵያ ላይ ተሳክቶ ቢሆን ኖሮ ሌላ አይነት አቅጣጫ ኢትዮጵያ ትከተል ነበር። ከዛም በዘለለ ደግሞ የዚህ የዘውዳዊ ህገ መንግስታዊ ስርዓት ወይም ህገ መንግስታዊ የዘውድ ስርዓት በብዙ በዘመኑ ልሂቃን ሲቀነቀን ነበረ። በፊውዳል ሆነው ኢንላይት እንዲሆኑትም አካባቢና ያም ራሱ ተሳክቶ ኢትዮጵያ ውስጥ ህገ መንግስታዊ የዘውድ አስተዳደር ሆኖ ቢሆን ሌላ አይነት አቅጣጫና መልክ ይዝ ነበር። ዞሮ ዞሮ ኢትዮጵያ ብዙ ወርቃማ እድሎችን እያመከነችና እያጣች የመጣች ሀገር እንደመሆኗ በ1967ም እንግዲህ እነዛ ሲሞከሩና ሲፈለጉ የነበሩ የመሻሻል ሪፎርም የጥገናዊ ለውጥ ሂደቶች በር ተዘግቶባቸው መጨረሻ ላይ ሁሉም ነገር ሲያበቃለት ያው በወቅቱ ደግሞ የተነሳው ትውልድ በዘመኑ የነበረውን ዓለም አቀፍ ሐሳብ የግራ ዘመም የትንታኔዎችን ወይም የትንታኔ ምንድነው መገልገያ ሊሆኑ የሚችሉ ጽንሰ ሐሳቦችን ይዞ ለምሳሌ እንደ የራስን ዕድል በራስ የመወሰን ሰልፍ ዲተርሚኔሽን ራስን ማስተዳደር ማንነት እስከ መገንጠልም የሚለው ድረስ ሰልፍ ዲተርሚኔሽን አፕ ቱ ሰሴሽን እነዚህን የመሳሰሉ ነገሮች ይዞ ሄደ። ያው በዓለም አቀፋዊ ነባራዊ ሁኔታና አውድ ውስጥ ነው የሚታየው ሁሉም። ስለዚህ በዘመኑም የነበረው ወጣት ትውልድ የኢትዮጵያን ችግር ለመተንተን በዘመኑ በጣም ገናና የነበረውን ርዕዮተ ዓለማዊ መገልገያ ተጠቅሞ ተንትኖ ኢትዮጵያን የብሔር ብሔረሰቦች እስር ቤት እንደሆነች አስቀምጧል። ያንንም እንግዲህ ዋለልኝ መኮንን ነው ያስቀመጠው። ኢትዮጵያዊ ማን ነው ሲሉ ደግሞ ያጠየቁ የኢትዮጵያዊነት አይደንቲቲ ናሽናል አይደንቲቲውን ብሔራዊ ማንነትን ለመበየን የሞከሩ ነበሩ እንደነ ኢብሳ ጉተማ። ያው ዞሮ ዞሮ ዋለልኝ የዛ ዘመን መገለጫ ሆኖ ከፍ ብሎ ይታይ እንጂ ብዙዎች ይህንን ነገር እያነሱ ነበር። በኤርትራም ወገን እንግዲህ እንደጀመረ የሚታወቅ ነው። የኤርትራና የቅኝ ግዛት ጉዳይ አለ። በጣሊያን ቅኝ ግዛት እንዲሁም በእንግሊዝ የመቆየት ሁኔታ፣ የጀብሃ መፈጠር፣ ሻዕቢያ እንዲህ ያለ እንግዲህ እስከ ህወሓት እስከ ኦነግ ድረስ የሄደ አስተሳሰብና አመለካከት አለ እና ሰልፍ ዲተርሚኔሽን፣ ናሽናል ኦፕሬሽን፣ ሊብሬሽን የሚሉት ጽንሰ ሀሳቦች ስቲል አሁንም ድረስ በጣም ሪዞኔቲንግ እና ገናና ሆነው ህዝብን እያንቀሳቀሱ የሚገኙ የርዕዮተ ዓለም ወይም የንድፈ ሀሳብ መሳሪያዎች ሆነው እናገኛለን። ዛሬም በዚህ የተደራጁ የፖለቲካ ኃይሎች ትልቅ ተጽዕኖ ኢትዮጵያ ላይ እያደረጉ ነው እና እንግዲህ የከሸፈው አፄያዊ የሆነው ዘውዳዊ የሆነው እና ጠቅላይ የሆነው አካሄድ ውጤት ነው ብሔርተኝነት እና የተገፋው ከማዕከል ዲስከሬጅ ሲደረግ የነበረው ማንነት፣ ቋንቋ፣ እምነት ወይም ሃይማኖት እንዲሁም የዳር ሀገር ሰዎች ፍላጎት የራሱን ቅርጽ ይዞ ደግሞ የማዕከሉን ፖለቲካ እየነቀነቀ ያንንም በስር ነቀል በሆነ የወታደራዊ ዘመቻ ትጥቅ ትግል እየገረሰሰ የራሱን ደግሞ ነገር እየፈጠረ መጥቷል። በዚህ ሂደት ነው እንግዲህ የመጣው። በጣም ረጅም እና ውስብስብ የታሪክ እውነቶች የፖለቲካ እውነቶች የተከናወኑበት ነው። ነገሩን አቅልለን በጣም ሪዳክሽኒስት ሆነን ከአንድ ነገር አኳያ ብቻ መተንተንም ከባድ ነው እና የታሪክ እና የፖለቲካ ኢኮኖሚ አዋቂዎች ባለሙያዎች ብዙ ቮሊዩም መጽሐፍ የሚጽፉበትና ገና ክላሪቲ እያገኘ የሚሄድ ነው እንጂ በእኛ ባለንበት ዘመን እንዲህ ነው ብለን በይነን የምንዘጋውም አይደለም። ሰሞኑ የጻፍከው አንድ ማህበራዊ ሚዲያ ላይ የጻፍከው ከአብይ ይልቅ ዋለልኝ መኮንን ኦሮሞ ነበር ማለት ምን ማለት ነው? እንግዲህ ምን ለማለት ነው? በኢትዮጵያ ውስጥ በማዕከላዊ መንግስት ስር ገብተው እየተዳደሩ ካሉ ህዝቦች ውስጥ በመጨቆን ወይም በመገፋት ወይም ደግሞ ጭቆና ሁሉም ላይ የነበረ ቢሆንም ግን ባህላዊ እና ቋንቋዊ ወይም ማንነታዊ ደግሞ ድርብ ጭቆና የነበረባቸው አሉና የነሱን ችግር ተረድቶ ተገንዝቦ ቀድሞ እንደ አንድ ኢንላይት እንዲሆነ ኤሊት ያንን አብስሎ ለህዝብ ያበቃ በድፍረት እሱ ስለሆነና ያነሳው ሐሳብ ደግሞ
የብዙዎች ታፍነውና ህመማቸው ሳይታወቅላቸው ቀርቶ የነበሩ ህዝቦችን ፍላጎት ምንድነው በንድፈ ሐሳባዊ ወይም በርዕዮተ ዓለማዊ ጥራት በትክክል ያስቀመጠ ሰው በመሆኑ እና ለኦሮሞም ለሌላውም በማንነቴ ልከበር ለሚለውም ኃይል ሁሉ መሰረት የጣለ ሰው ስለነበረ ለኦሮሞነት መቆርቆር ማለት ከኦሮሞ መገኘት ብቻ ወይም ከኦሮሞ ደም ወይ አባትና እናት መወለድ ብቻ ሳይሆን በተግባር በእውቀት በርዕዮተ ዓለም ለዛ ህዝብ በተጨባጭ የሚጠቅመውን ነገር መቀመር ማለት ነው እንጂ አፈጮሌነት ወይም ደግሞ አንዳንድ ዲስኩሮችን ማሰማት ብቻ እንዳልሆነ እቆረቆርልሃለሁ ብሎ መማል መገዘት ብቻ እንዳልሆነ ለማሳየት ነውና የግራ ዘመም ትውልድ በአብዛኛው ከየትኛውም ብሔር ይገኝ በዋናነት ለተጨቆነው ለሰፊው ለአፍር ገፊው ገበሬ regardless of their ethnic group የቆመ እንደሆነ እኔ በግሌ ያምናለሁ እና ከዛ አንፃር ለትግራይ ጭቁን ገበሬ የቆመ ኃይል ለአማራ ወይም ለኦሮሞ ጭቁን ገበሬ የማይበጅ ነው ለማለት የማይቻል ነውና ኦሮሞን በመሆን ብቻ ለኦሮሞ የሚጠቅም ነገር ማድረግ ይቻላል ተብሎ መወሰድ የለበትም እና ነገሩ ውስብስብ ነው ከብሔር በላይ ነው ግን በኢትዮጵያ ደግሞ የሀገር የጅብ ይብላኝ የሚል አባባል አለ በዛ ደግሞ ላለፉትም አመታት የሀገራችን የየክልላችን ጅቦች እየበሉን ምን እንደደረሰን ሁላችንም የምናየው ነው እና ዞሮ ዞሮ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባልም አባባል አለ ሁሌም እንዲህ አይነት አይዘሮር ፋላሲ ውስጥ የሚከቱ ምርጫ ነው እየቀረቡልን እንደ ህዝብ የመጣ ነውና ከሰይጣንና ከመልአክ ብቻ እየተደረገ ምርጫው በመሃል ላይ ያሉ ሌሎች መንገዶች እየተረሱ እየሄድን ነው እና ዛሬም እንግዲህ ስትመለከተው አገር ከማጣትና ከአምባገነንነት እንዲሆን ሆኗል ምርጫችን ነገር ግን ይሄ ሁለት ምርጫ እጅግ አሳሳችና አይዘሮር ፋላሲ የምንለው ነው ምክንያቱም ምርጫው አገር ከማጣት ከአምባገነንነት ወይም ደግሞ ከዲሞክራሲ ተብሎ ሶስተኛው ምርጫ መቀመጥ መቻል አለበት እና አንፎርቹኔትሊ ግን በዛ መልክ ብቻ አገር ማጣትንና አምባገነንነትን ብቻ ምርጫ እንዳለ አድርገው ስልጣናቸውን ሊያደላድሉ የሚሞክሩ ግልገል አምባገነኖችን እንግዲህ ያየን ነው ያም ደግሞ እንዴት ኢንተርፕሌይ አውት ያደረገ እንደሆነ ያየነው ነው አሁን ያልከው ከሁለተኛው አማራጭ ሶስተኛው አማራጭ እንዴት እናገኘው ነው አሁን እንግዲህ አገር ከምትፈርስ በአምባገነን ኢትዮጵያ ትመራ ወይስ ሌላ አማራጭ ሶስተኛ አማራጭ እንዴት ማግኘት እንችላለን ዲሞክራሲ እንዴት ብለናገኘው የሚለው ጉዳይ ትልቁ ጥያቄ ነው ከዚህ ጋር ተያይዞ አናንያ እንግዲህ ጠቅላይ ሚኒስትር አብይ አህመድ ከለውጥ ሀዲድ መውጣት የቻሉት ህወሓትን በማግለላቸው ነው የሚሉ ወገኖች አሉ ኢትዮጵያ ለ27 አመት ያክል የኢህአዴግ አጋር ድርጅት ሆኖ ኢትዮጵያን እዚህ አድርሶ ጠቅላይ ሚኒስትሩን ለዚህ ሹመት ያደረሰ ድርጅት ህወሓት መተው በተለያየ የውጭ ኃይሎች ግፊት ህወሓት ጋር ባሳዩት አላስፈላጊ ቅሬታና መናናቅ ለዚህ ሁሉ አድርሷቸዋል የሚሉ ወገኖች አሉ ህወሓት የለውጡ አካል የዲሞክራሲ ግንባታ አካል አድርገው ጠቅላይ ሚኒስትሩ ህወሓትን አካቶም መጓዝ አይችሉም ነበር ይችሉ ነበር እና መጀመሪያም ፍላጎታቸው ያ የሚመስልበት አነጋገር ሲያካሂዱ ነበር እንግዲህ እንደሚታወሰው ትግራይም መተው ሲጎበኙ ሞተር ናችሁ እናንተ ምናምን የሚለው አባባል እንግዲህ እንደ አንድ አስረጅ ሆኖ መቅረብ ይችላል ከዛም ደግሞ ተከትሎ መስቀል አደባባይ በነበረው ለሳቸው የድጋፍ ሰልፍ ለማስተባበር በተጠራው ሰልፍ ላይም ለአንዳንድ ምንድነው ዛፎች ሲባል ደኖ አይጨፍጨፍ ምናምን አነጋገር ሲናገሩ ነበርና ያንን ስናየው እንግዲህ ያው በትግራይ አራዶች በህወሓቶች ምክንያት በተሰራው በደል የትግራይን ህዝብ አብረን አንኮንን አንጨፍልቅ አስቲ ጀነራላይዜሽን ነው የሚሆነው አይነት አባባል ነው እንግዲህ የነበረው ግን ወዲያውኑ ደግሞ በተከተለው ሁኔታ እስካሁንም ተጣርቶ ያወቅነው ነገር የለም የቦምብ ጥቃት
ተሰንዝሮ በሳቸው ላይ ግድያ ሙከራ እንደተደረገ አስመስሎ የሳቸውን ፖፑላርነት ለማግዘፍ እና ማማ ላይ ለመስቀል የተደረገ ድራማ ነበር። ለኔ እንደዛ ነው የሚታየኝ እና በዛ ምክንያት ሀዲዱን እየሳተ የመጣ ጉዳይ አለ። ያው የዚህ የቀንጅቦች የሚባለው ንግግር እዛ ላይ ነው የተወረወረው። ከዛን ጊዜ ጀምሮ መሰለኝ ብዙ ነገሮች እየደፈረሱ ሄዱት እና የኢህአዴግ ጠቅላላ ጉባኤ አንግሷቸው የኢትዮጵያ አብዛኛው ህዝብ ደግሞ በጭብጨባ ያሰከራቸው መሰለኝ። እዛ ጋር ነው እንግዲህ እሳቸው ራሳቸው መጀመሪያ ከለውጡ ሀዲድ ላይ የወረዱት እና ፈር እየሳተ ይቅርታ መደመር ፍቅር ሲሉ የነበሩት ሰውዬ ወደ ጸጉረ ልውጦች የቀንጅቦች ምናምን እየተመጣ የመጣው ያም ደግሞ በህብረተሰብ ውስጥ ያለው ከፍተኛ ጸረ ህወሓት የሆነ ጥላቻና የቂም በቀልም ጭምር ፍላጎት ዳይሬክትድ ሆኖ አንድ ኦብጀክት ላይ ስላላረፈ ያልረካ የቂም በቀል ስሜት ስለነበር ያንን እንግዲህ ማስተንፈስ ካልቻሉ ስልጣናቸው ማይረጋ መስሎ ታስቧቸውም ሊሆን ይችላል ሞር ወደ ጸረ ህወሓትና ትግራይ አካሄድ እንደገቡ ነው የሚታየው። ምክንያቱም ከፍተኛ ግፊት ነበር አንድ ነገር ይደረግ የሚለው በተለይ ህወሓት አንድ ነገር ካልሆነ ምን ለውጥ አለ የሚለው ነገር በጣም ከፍተኛ ጫና እንደፈጠረባቸው ይሰማኛል። ዞሮ ዞሮ ነገሮች እንደዛ ሂደታቸውን ተጉዘው አሁን ወዳለንበት ከሁሉም ጋራ ጠላት ሆኖ ከትግራይም ከኦሮሞም ከአማራውም ከመሀል ከተማ ከአዲስ አበባውም ተነጥለው ያው በጥቂት እበላባይ ብልጣብልጥ ግለሰቦች ተከበው በዲያስፖራም በዛው 4 ኪሎ አካባቢ በጣም በፍጥነት ከመሰረታቸው ተነጥለው ከነበሩበት ማማም ተፈትፍተው እንግዲህ ዛሬ በከፍተኛ የደህንነት ስጋትና እንቅልፍ ማጣት ውስጥ ያሉ ነው የሚመስለኝ እና ያለንበት ሁኔታ ይመስለኛል። አሁን እንዴት ይሄ የፌደራል መንግስት በተለይ ደግሞ ጠቅላይ ሚኒስትሩና የውሃት የትግራይ ገዢ ፓርቲ አሁን ያለው በተለይ ደግሞ በዚህ ወቅት ያላቸው ግንኙነት ከመቼውም በላይ እንደሻከረ እና ምንም አንድ ጥይት እስክትተኮስ ብቻ ሁለቱም እየጠበቁ እንዳሉ በሚመስል መልኩ የሚዲያ ፕሮፓጋንዳው እንደምታየው ነው። አናንያ ምንድን ነው አሁን ጠቅላይ ሚኒስትሩ ከትግራይ ጋር ያለውን ጉዳይ መተንፈስ አለበት ማስተንፈስ አለብን እያሉ የቀድሞ ጄኔራሎች ጭምር ወደ ሚዲያ እያመጡ የቀድሞ ትላልቅ ልሂቃንን ምናምን እያሉ ወደ ሚዲያ እያስመጡ በእነሱ በኩል መልእክት እያስተላለፉ ነው። ትግራይ ማጥቃት ይቻላል ወይ? ኢትዮጵያ ሪሊ አሁን ያለችን ኢትዮጵያ ማስቀጠል ከፈለጉ ጠቅላይ ሚኒስትሩ ኢትዮጵያ በማን በኩል ያጠቁ ይችላሉ? የአንተ አናሊሲስ ምን ይመስላል? አንዳንዶቹ መከላከያ ማስገባት ይችላል ይላሉ። አንዳንዶቹ አጠገቡ ያለው ዝም ብሎ በቃ ከአማራ ልዩ ኃይል ጋር አድርጎ የወልቃይት ራያ ብሎ እዛው ነካ ማድረግ ይቻላል። ከዛ በኋላ ጦርነት ይለኮሳል፣ መከላከያ አስታራቂ መስሎ ይገባል የሚሉ ወገኖች አሉ። ከዛ በኋላ ደግሞ ፕሬዝዳንት ኢሳያስ አፈወርቂ ተባበሩን ካሏቸው ሊተባበሯቸው ይችላሉ ይላሉ። ይሄ ደግሞ በጣም አንላይክሊ ነው። ሌላ ሀገር ሰራዊት ወደ ኢትዮጵያ ገብቶ የኢትዮጵያ ሰራዊት ዝም ብሎ ያያል ወይ የሚሉ ወገኖች አሉ። ከዛ ዝም ብሎ ካየ ትግራይ አውቶማቲካሊ ኢንዲፔንደንት ሆና ራሷን ዲክሌር አደረገች ማለት ነው። እንደ ሀገር ሆና ትዋጋለች ማለት ነው። ስለዚህ ጠቅላይ ሚኒስትሩ በጭንቀት ተወጥረዋል። እንዴት አድርገው ከትግራይ ላይ እርምጃ መውሰድ እንዳለባቸው ምንም አማራጭ ሊያገኙ አልቻሉም የሚሉ ወገኖች አሉ። እዚህ ላይ አንተ ከጦርነት ውጭ የዚህ የፌዴራልና የመቀለና የአዲስ አበባ ቴንሽን በዚህ መንገድ ማርገብ ይቻላል የምትለው መፍትሄ ይኖራል? ያ እንግዲህ ጥሩ ጥያቄ ነው። ብዙ ሰዎች ለምሳሌ ከኤርትራ በኩል ትግራይን ወይም ህወሓትን ማጥቃት ይቻላል ማንበርከክ ይቻላል እያሉ የሚተነትኑት እጅግ በጣም አሳፋሪ ነገር ነው። ምክንያቱም ከአዘቅቱ ውስጥ ሆኖ የሚደረግ ትንታኔ ብዬ ነው ይህንንም ወስደው ምንድነው ያ አዘቅት መጀመሪያ ትግራይ እንደ አንድ የኢትዮጵያ አካል ወይም ደግሞ የትግራይ ጥቃት እንደ ኢትዮጵያ ጥቃት መታየቱ ቀርቶ ልክ እንደ አንድ የውጭ ጠላት እንደ ግብጽ ተቆጥራ በጎረቤት ሀገር እንድትመታ መመኘት ማለት እንግዲህ መቼም
ከፖለቲካም ሆነ ከሞራል ወይም ከስነ ምግባር ወለል በታች ሆኖ እዛ አዘቅትና ጭቃ ውስጥ ሆኖ የሚደረግ ትንታኔ ነው ብዬ ነው የምወስደው። እና ይህንንም ደግሞ በእድሜ የገፉ ብዙ ወታደራዊ ልምድ የሀገር ጉዳይ እውቀት ያካበቱ ጉምቱ ናቸው የሚባሉ ሰዎችም ድንጋይ ላይ ምን ላይ እንደዚህ አዝምት ሲሉ ሳይ ያው አንድ አባባል አለ በእንግሊዝኛ you can't teach a new trick for an old dog ይባላል እና ለአሮጌ ውሻ አዲስ ቴክኒክ አታስተምረውም ነው ባጭሩና ያው የለመዱበትን የጉልበት የመትረው የውቃው አይነት አካሄድ ነው ዛሬም እየመከሩ ያሉት በዚህ እድሜያቸውና ያም እጅግ የሚያሳዝን ነው። በዚህ መንገድ ይፈታል ብሎ ማሰብ በጣም አዳጋች ነው አይመስለኝም። ምክንያቱም ነገሩ ተወሳስቧል፣ እጅግ በጣም ተወሳስቧል። ውሉ ራሱ የት ጋር እንዳለ በማይታወቅበት ደረጃ ተወሳስቧል። የኢትዮጵያ ልሂቃን አእምሮ ግን ያን ያክል የተወሳሰበና በችግሩ መወሳሰብ ልክ በጥልቀትና በስፋት አስበው መፍትሄ ሊያመላክቱ የሚችሉ አለመሆኑ ደግሞ እጅግ አሳዛኝ ነውና ከዛ አንፃር የሁሉንም ኃይሎች ስምምነትና ወደ ኦንቦርድ መምጣት የሚያስፈልግ ነው። ያለበለዚያ አንድ ፓርቲ ያልቻለውን ጉዳይ አንድ ግለሰብ ይችላል ብሎ ማሰብ በራሱ እጅግ በጣም የከሸፈ አስተሳሰብ ነው የሚሆነው ማለት ነው። እና ከዚህ አንፃር ትግራይን በምን መንገድ ያለውን ልዩነት ማርገብ ይቻላል የሚለውን በትክክል ማሰብ ያስፈልጋል። ምክንያቱም አሁን ያለው ነገር ኢትዮጵያ ውስጥ እንደኔ አመለካከት በዋናነት በዚህ አንድነት እና እኩልነት በሚባለው ጽንሰ ሐሳቦች መሃል ያለ ቴንሽን እና ፉክክር ነው እና በእነዚህ ሁለት ሴቶች ማስታረቅ ካልቻልን ኢትዮጵያ ውስጥ በጣም እጅግ አስቸጋሪ ነው። አንድነት የሚለው ካምፕ በአብዛኛው አንድ አይነትነትን ነው በውስጠ ተዋቂነት ይዞ ሊራመድ እየሞከረ ያለው። ያ ደግሞ ህዝቦች ጠልተውት የኛን ነገር ይጨፈልቃል ብለው የኛም ነገር የሚታይበት አንድነት ይሁንልን ብለው የዚህ የማንነትን ይዞ ኢትዮጵያን ፖሊቲ ደግሞ ወደ አንድ ከፍታ የማሻገር አንድ የኢኮኖሚ የፖለቲካ ማህበረሰብ የመገንባት ትልም ተቀምጧል። ኢህአዴግም እኮ አላሟላም አጎደለ ብለን የተቸነው ያንን ነው። አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር ብሎ ያስቀመጠውን በህገ መንግስቱ ሐሳብ ወደ ጎን ትቶ ገሸሽ አድርጎ ልዩነት ላይ ብቻ አተኮረ። ስለ ዝርዝሩ ብቻ ሲጨነቅ አጠቃላዩን ረሳ ነው ያለው እንጂ አጠቃላዩን ብቻ ይጫንና ዝርዝሩን ይደምስሰው የሚል ጥያቄ አላነሳም። ስለዚህ አንዳንዶች ስለ አጠቃላዩ ሲጨነቁ ዝርዝሩን ይደመስሳሉ። አንድ አይነትነት ይመስላቸዋል ስለ አጠቃላዩ መጨነቅ። ሌሎች ደግሞ ስለ ዝርዝር ብቻ ሲጠበቡ አጠቃላዩንና የኢትዮጵያ የሚባለውን ሁሉንም የምታካትተዋን ምስል ይረሳሉ። እና ከዚህ አንፃር እንግዲህ አንድነት እና እኩልነት የሚለው ነገር በደንብ ተገናዝቦ ትክክለኛ ቦታውን በኢትዮጵያ የፖለቲካ መድረክ ውስጥ ይዞ ተናቦ ሊሄድ የሚገባው ነው በሚዛን። እኩልነት ደግሞ የሚጠይቁ ሰዎች የኢትዮጵያን አንድነት እና ኢንቴግሪቲ ጥያቄ ምልክት ውስጥ በሚጥል መንገድ የሚሄዱበት አካሄድ በተለይ እስከ መገንጠል የሚለው ጽንፍ የወጣ ጉዞ እሱም አደጋ የሚጋርጥና ለብዙዎች ደግሞ የሚጎረብት ነውና እኩልነት በሌለበት አንድነትን ማሰብ አይቻልም። ነገር ግን እኩልነት ከሌለ መውጫ መንገዱ መገንጠል ብቻ ነው ብሎ ማሰብም ደግሞ የተሳሳተ አካሄድ ነው። ኢትዮጵያን ዲሞክራሲያዊት ሀገር ለሁሉም የምትመች እኩልነት የነገሰባት ሀገር እንድትሆን መታገል መስራት ሌላው ሶስተኛ አማራጭ። ስለዚህ ይሄ እውነት ሐሰት የሚለው አእምሯቸው ላልዳበረ ሰዎች የሚቀርብ ቀላል ጥያቄን ብንተውና 3-4 ምርጫ እንዳለ እንዲሁም ደግሞ አብረንም ልናመጣው የምንችለው ያ ይሰማል። አብረን ልናመጣ የምንችለው መፍትሄ እንዳለ ተገንዝበን ወደዛም ማሰብ ብንችል ጥሩ ነው ለማለት ነው። ያ ይሄንን መናገር ፈልጌ ነው። በጣም ጥሩ። እንግዲህ ከሰሞኑ ባለፈው ሳምንት የአርቲስት ሃጫሉ ሁንዴሳ ግድያ ጋር ተያይዞ በርካታ መላምቶች እየተሰጡ ነው። እንደምታየው ጠቅላይ ሚኒስትሩ ጀምሮ የኦሮሚያ ክልል ርዕሰ መስተዳድር
የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን ሁሉም ኦልሞስት በሚባል መልኩ በርካታ የብልጽግና ባለስልጣናት ህወሓትን የትግራይ ክልል መንግስትን ሲወቅሱ አይተናል። ይሄ ምን ማለት ነው? ከሃጫሉ ግድያ ማን ሊያተርፍ ይችላል? ማን ነው አትራፊ? ፖለቲካል አሳሲኔሽን ነው፣ ፖለቲካዊ ግድያ ነው ተብሎ በብዙዎች እየተነገረ ያለው። ከሃጫሉ ግድያ የትኛው ፖለቲካ ፓርቲ ኢትዮጵያ ውስጥ ሊያተርፍ ይችላል? እዚህ ላይ አጫውተን። ተመልካቾቻችን ተመልሶ አናንያ እናገኘዋለን። እንግዲህ አናንያ መስመር ላይ እስኪገባ ድረስ አሁን ያነሳውለት ጥያቄ የሃጫሉ ሁንዴሳ የሰሞኑ በተለይ ደግሞ የነበረው በመንግስት ደረጃ ሲሰጥ የነበረው መግለጫዎችን በተመለከተ በከፍተኛ ደረጃ የተለያዩ ባለስልጣናት የተለያዩ መላምቶች ሲሰጡ አይተናቸዋል። ይሄ ደግሞ አንዱ ለምሳሌ የሽመልስ አብዲሳ የኦሮሚያ ክልል ርዕሰ መስተዳድር ህወሓት ኦነግ ሸኔ ናቸው፣ ወያኔ ነው፣ እነሱ ናቸው የገደሉት ለራሳቸው ፖለቲካ ፍጆታ ብለው በህወሓት እቅድ ሰጭነትና በኦነግ ሸኔ አስፈጻሚነት ነው የተደረገው ሲሉ ሰምተናል። የጠቅላይ ሚኒስትሩም ተመሳሳይ መግለጫዎች ሲሰጡ ሰምተናል። ይህን በተመለከተ ነው አሁን ስጠይቀው የቆየሁት። ይሄኛው ደግሞ ከዚህ በፊትም በትግራይ ሚዲያ ውስጥ በተለያዩ ፕሮግራሞቻችንም ስንገልጸው እንደነበረው ከዚህ ማን ፖለቲካ ሊያተርፍ ይችላል? ማን ነው ከዚህ በኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች ማን ሊያተርፍ ይችላል በሚለው ላይ ብዙ ትንታኔ ሲሰጥ ሰምተናል። በጠቅላይ ሚኒስትሩ በሚሰጧቸው በጠቅላይ ሚኒስትሩ ፊታውራሪነት የሚራመዱ ሚዲያዎች የጠቅላይ ሚኒስትሩ ጉዳዮችን የሚያስተጋቡ ሚዲያዎች በዩቲዩብ ጭምር ያሉት በሙሉ አጀንዳ እየተሰጣቸው እንደዚህ ብላችሁ ተናገሩ፣ ፍሬም አድርጉ፣ እንደዚህ በእንደዚህ መልኩ ዘግቡት እየተባሉ አጀንዳ ሲሰጣቸው ሰምተናል። ይሄ ደግሞ የሃጫሉ ሁንዴሳ ፖለቲካዊ ግድያ ወዴት ሊያዘነብል እንደሚችል መንግስት ራሱ እርስ በርሱ የሚጣረስ ጉዳዮች የሚጣረሱ ስቴትመንቶችን ስለሚሰጥ እየሰጠው ስለመጣ በዚህ ላይ ብዙ ተመልካቾች በተለይ ደግሞ የኦሮሞ ልሂቃንና መላ የኦሮሚያ ህዝብ የሃጫሉ ግድያ በአንክሮ እየተመለከተው እና በጥርጣሬ መንግስትንም አላምንም ብሎ የመንግስት መግለጫ ሪጀክት እያደረገ አይተኗል። ይሄ ደግሞ ብዙዎች ኢትዮጵያ ውስጥ ተመሳሳይ ፖለቲካል አሳሲኔሽን ፖለቲካሊ ሞቲቬትድ አሳሲኔሽን ልክ እንደነ ጀነራል ሰዓረ መኮንን የነበረውን ግድያ እናስታውሰዋለን። ተመሳሳይ ሌላ ጊዜ እንደነ ሃጫሉ ሁንዴሳ ተመሳሳይ ግድያ ሌላ ጊዜ ቢፈጸምም እንደዚህ አይነት ስቴትመንት ከመስጠት ሌላ አማራጭ የለውም። ይሄ መንግስት ሁሌ ወደ አንድ አካባቢ የማላከክ ተግባሩ ከዚህ በፊትም የነበረ ነው፣ አሁንም ይቀጥላል። የነ አማራ ክልል የነበረው የነ ጀነራል ዶክተር አምባቸው ጉዳይም እናስታውሰዋለን። የነ አቶ ምግባሩ እናስታውሰዋለን። ሁኔታው እዛ ተድበስብሶ እንደቀረ እንደነ ጀነራል ሰዓረ መኮንን እና ጀነራል ገዛ አበራ ጉዳይ ተድበስብሶ እንደቀረ ይሄ ነገር በቀላሉ መድበስበስ የሚችል ስላልሆነ የአርቲስት ሃጫሉ ሁንዴሳ ድምፅ ማለት የኦሮሞ ህዝብ ድምፅ መሆኑ ስለታወቀ ይሄ ነገር አንድ እልባት እናገኝለት ብለው እየተሯሯጡ አንዴ በዚህ ሰው አገኘን፣ አንዴ በዚህ እንደዚህ አይነት ሰዎች አገኘን፣ ተጠርጣሪዎች ያዝን እያሉ በሰዓታት ውስጥ ሁኔታው ከተፈጸመ በኋላ ግድያው ከተፈጸመ በኋላ በሰዓታት ውስጥ ነበር ሪፖርቱ የተደረገው። እንደዚህ አይነት ሰዎች ይዘናል፣ ተጠርጣሪዎች ይዘናል ብለው ጠቅላይ ሚኒስትሩ ጭምር የተናገሩት። ከዛ በኋላ ፊልትሬት እያደረጉ እስከ ትላንት ድረስ ጥላይ የሚባል ጥላሁን የሚባል ጥልዬ የሚባል ያሜ ዋሚ እያሉ ሲያምታቱ አይተናቸዋል። የአቃቤ ህግ ኃላፊው ወይዘሮ አበበች እንግዲህ ይሄን በተመለከተ ነው። መስመር ላይ ካልገባ ወይ ቆየት ብለን ተመልካቾቻችን እንገናኛለን። በኋላ ተመልሰን አናንያ እናገኘዋለን። ብዙ የምናወራው ነገር ስላለ ካለ የትም እንዳትሄዱ ተመልሰን እንገናኛለን።